አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደምን አላችሁ? እኛ አልሐምዱሊላህ በጣም ደህና ነኝ። ሰብስክራይብ አድርጉኝ። ዛሬ የመጣሁበት ሀሳብ ረመዳን መጥቷል። ካስቀየምኳቸው አውፍ በሉኝ ብለው የሚፖስቱ ሰዎች ናቸው። 11 ወር ሙሉ ስታሙኝ፣ ስትዘልፉኝ፣ ስትተቹኝ፣ ስታስለቅሱኝ፣ ስትወነጅሉኝ ከእናንተም አልፎ ሌላ ጥላት የሰራችሁብኝ ሴራ ዛሬ ድንገት መጣችሁ። ረመዳን መጥቷል፣ ካስቀየምኩሽ አውፍ በይኝ። ካስቀየምኩሽ አውፍ በይኝ ማለት ምን ማለት ነው ውዶቼ? አናወራም፣ አንነጋገርም፣ ሚስጥርም አብረን ምንም ነገር ሳናረግ በምን እንደተቀያየምን ውስጣችን እያወቅን ካስቀየምኩሽ አውፍ በይ ብሎ መፖሰት መልእክት መላክ ምን ማለት ነው? አስቀይማችሁኛል። በእናንተ ምክንያት ጭልጥ ካለው እንቅልፌ ተንስቼ ሌሊት አንብቻለሁ። የእናንተን ድምፅ ስሰማ የተናገራችሁ ንግግር በሙሉ ትዝ ይለኛል። የእናንተ መልክ እንደው የሆነ ስማችሁ ራሱ እንዴት እንደሚያስጠላኝ በንግግራችሁ፣ በሁኔታችሁ፣ ባደረጋችሁብኝ ነገር ሁሉ። ለማንኛውም የኔን አውፍታ ከልባችሁ ከፈለጋችሁት ለሰራችሁት እያንዳንዷ በደል ማብራሪያ ሰጣችሁ። ምክንያታችሁን ላትሰሯት ላታደርጓት ቃል ገብታችሁ አውፍላችኋለሁ። ከልቤ አውፍላችኋለሁ። ከዛ በኋላ እንግዲህ እንደ በፊቱ ልንቀጥልም ላንቀጥልም ይችላል። ያ እንደ ልቤ መጠገን መጠንከር ሁኔታ ይወሰናል። ነገር ግን ማብራሪያ ሳትሰጡ ላታደርጓት ቃል ሳትገቡ ዝም ብላችሁ ይሄ በቴሌግራም ወይ ደግሞ በሆነ ነገር ተጽፎ አውፍ በኝ ረመዳን እየመጣ ነው ብላችሁ የምታደርጉኝ እኔ ከመተኛቴ በፊት የሆነ ቀን በቃ የሆነ የአላህን ፊት ፈልጌ ወይ ደግሞ ከአላህ ጋር የሆነ ግንኙነቴ እንዳይበላሽ ፈርቼ አውፍ ብያችኋለሁ። ለእናንተ ለጻፋችሁልኝ ብቻ አይደለም ላልጻፋችሁልኝም አውፍ ብያችኋለሁ። አውፍታዬን ከሆነ ግን እንደ በፊቱ አብረን መሆን አንችልም። ችግሩ እሱ ነው። እንደ በፊቱ አብረን መሆን አንችልም። መጫወት፣ መሳቅ ምናምን ነገር ጭራሽ አይታሰብም። ሀይ እንዴት አዳርሽ ምናምን ነገር ነው። ለነዛ ካስቀየምኳችሁ አውፍ በሉኝ ብሎ መልእክት ለሚልኩላቸው ሰዎች ይሄን ነገር ንገራቸው፣ ላኩላቸው። ሰብስክራይብ አድርጉኝ፣ አዲስ ነኝ። አመሰግናለሁ።